ዛሬ የት ልወስዳችሁ እንዳሰብኩ ታውቃላችሁ? ሮንጌን ዘንጓዝ ነው እንደምታዩት ወደ ውስጥ እንገባለን። በዛሬው ቪዲዮአችን ከስዊስ ተነስቼ ወደ ኢስተርን ዩሮፒያን ወይም በቀዝቃዛው ጦርነት በ1947 እስከ 1991 ምስራቅ አውሮፓ ከተባሉት ሀገር አንዷ ከሆነችው ፕራግ ወይም ቼክ ሪፐብሊክ ከምትባለው ለመሄድ ጉዞዬን ከስዊዘርላንድ ኤርፖርት እንግዲህ መነሻዬን አድርጌ መዳረሻዬን ወደዛ ለመሄድ ተዘጋጅቻለሁ። ከስዊዝ እስከ ፕራግ ለመሄድ 800 ኪሎ ሜትር ሲያስፈልግ በፕሌን ግን ወደ 2 ሰዓት እንጓዛለን ማለት ነው። Let's go. ዛሬ የት ልወስዳችሁ እንዳሰብኩ ታውቃላችሁ? ይሄ በጣም የሚገርም ቦታ ልወስዳችሁ ነው። በዚህ ቪዲዮ 5000 ላይክ ካገኘ ለአንዳችሁ 3000 ብር የኢትዮጵያ ብር እንደምሰጥ ካሁኑ ቃል ገባላችኋለሁ። ላይክ ኤንድ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ ሊይዘው የወደድኩት ፕሌን በዓለማችን ላይ ትልቅ አደጋ ያደረሰ ፕሌን ነው በእውነት። ስለዚህ ስነግራችሁ እንግዲህ ይሄንን ፕሌን ይዤ ልሂድ ወይስ አልሂድ እያልኩ በጣም እየተወዛገብኩ ነው። ዛሬ በእውነት ልነግራችሁ የወደድኩትና እጅግ የፈራሁበትን ነገር ነው። በእውነት ለመናገር ዛሬ ከስዊስ ተነስቼ ወደ ፕራግ ለመሄድ የወሰንኩት ኤሮ ዊንግ የሚለውን የጀርመንን ፕሌን ነው። ነገር ግን ፕሌኑ ችግር ነበረበት። ለማስታወስ ያክል በ2015 በአውሮፓውያን አቆጣጠር ከባርሴሎና ወደ ጀርመን የሚሄደው አውሮፕላን 150 እና የአየር መንገደኞች 6 የአየር መንገደኞች ሰራተኞች ይዞ የሚበር አውሮፕላን ድንገት ተከስክሶ 156 ሰዎችን ያጡበት ዜና አስታውሳለሁ። በጣም የሚገርማችሁ ፕሌኑ ከተነሳ ሁሉ ነገር መልካም ሁሉ ኦኬ ሆኖ ከ30 ደቂቃ በኋላ ግን የፓይለቱ ለሽንት ቤት በወጣ ጊዜ ሁለተኛው ፓይለት በሩን ዘግቶ አልከፍትም በማለት እነዚህን የምታያቸውን ተጓዦችን በሙሉ ማለት ይቻላል 156ቱ በሙሉ በጀርመን ከጀርመን እንግዲህ ለመሄድ የተነሳው ወደ ፈረንሳይ ተራራ ላይ ነው ተከስክሶ የተገኘው። ያው ብላክ ቦክሱ በሚመረመርበት ጊዜ ግን በፕሌኑ ችግር ሳይሆን በሰውየው ምክንያት ሰውየውም ደግሞ ሲመረመር የአእምሮ ችግር ያለበት ሆኖ ተገኝቷልና በዚህ ምክንያት ስማቸውን ለመመለስ በፕሮሞት ላይ ናቸውና እኔ ይህንን ፕሮሞሽን ተጠቅሜ ልሄድ ነው። ምን ይመስላችኋል? እንግዲህ ዛሬ ወደ ፕራግ ሄዳለሁ። በጣም የሚገርማችሁ ኤሮ ዊንግ የሚል አንድ ፕሌን በህይወቴ ተጠቅሜ የማላውቀው በሚገርም ፕራይስ $100 በታች ስለሰጠኝ ወደዚህ ሀገር እንሄዳለንና ብዙ ጊዜ የሚጠቀማቸው ኤሮፕሌኖች ኮመን ናቸው። ስፔሻሊ በዚህ በአውሮፓ ውስጥ የምጠቀመው የኢዚጀት ነው። በጣም ጉድ የሆነ ሰርቪስ ነው የሚሰጠው። ያው የስዊስ ፕሌን ነው በዚህ አጋጣሚ። ከዛ ቀጥሎ ወደ አፍሪካ ኢትዮጵያ ሲሄድ ግን የኢትዮጵያን ኤርላይንስ ነው የምጠቀመውና ይሄን ኤሮ ዊንግ መሞከር እፈልጋለሁ። ዛሬ ስለ ኤሮ ዊንግ ብዙ ነገሮችን እንግዲህ ገብተን እናያለን። የሚሰጠው ሰርቪስ እንግዲህ አገልግሎታቸው፣ ከውስጥ ያለው አኮሞዴሽናቸው፣ ሌሎችም ነገሮች እያንዳንዳቸውን በነጥብ እናያለን ማለት ነው። እንግዲህ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሁላችሁም ሰብስክራይብ፣ ላይክ በማድረግ አገልግሎታችን እንድትደግፉ ሁላችሁም እንጠይቃቸዋለን ማለት ነው። የት ላይ እንደሆነ ታውቃላችሁ? ጥሬ ላይ ነው እና ያው ደስ ይላችኋል። ሬስቶራንት አለ እና ቁጭ ብላችሁ እንደዚህ እየተዝናናችሁ
ያለን ምንም ያዘዝኩት ነገር የለም እስከሚመጡ ድረስ ማለት ነው። ብዙ ጊዜ እዛ ሰከንድ ክላስ ከምታበል እንደዚህ አይነት ቦታም አለ መጣችሁ ፕሮፊት ታደርጋላችሁ። በጣም ደስ የሚለው ይሄ በትሬን ውስጥ ያለ ሬስቶራንት ነው እና ሜኗቸውን አብረን ያለና ሜኑ አላቸው። የምትፈልጉት የምግብ አይነት ታውቃላችኋል። በዚህ ጋር ቁጭ ብላችሁ እንደዚህ ወደ ውጭ እያያችሁ ያ በጣም ስለሚፈጠን ብዙ ቪው የለውም። ያው ክረምትም ስለሆነ ቅጠሎቹ ረግፈዋል እንጂ በጣም ውጭ የሚያምረው እና እዚህ ከፈለጋችሁ ሳንዱች ከፈለጋችሁ የምትፈልጉት የምግብ አይነት እዚህ ጋር አለላችሁ። አዛችሁ ቁጭ ብላችሁ ግን በጣም ውድ ነው ለመናገር ማለት ነው። እና ይህ የስዊዝ ትሬን ነው በሚገርም ሁኔታ ማለት ነው። እና የስዊዝ ትሬን ከማውቃቸው የኢሮፒያ ትሬኖች በጣም ይለያል። ጽዱ ነው፣ ፈጣን ነው። ሰዓቱን ጠብቆ በጣም ምናልባት እረፍት አንድ ደቂቃ ምናልባት እሱም ደግሞ ቀድሞ ዋናውን ሲያደርጋል እንጂ ይመጣል ተብሎ የሚጠበቅ ትሬን አይደለም። በጣም የሚገርመው በስዊዘርላንድ በጣም ደስ ከሚለው ነገር ማለት ነው። እና እንዲህ አይነት ሰርቪስ ስለምናገኝ ስዊዘርላንድ ነገር በጣም ደስተኞች ነን። ለፎሪነር አዲሱ ናቸው ወይ ደግሞ ለማድረግ የምትመጡ ሰዎች አውቃለሁ የዚህ ሀገር የስዊዘርላንድ ሀገር ትሬን ዋጋው በጣም ውድ ነው። ግን ቢሆንም የሚሰጠው ኳሊቲ ቶፕ ስለሆነ ዋጋውን አናያም። ምክንያቱም ኦሪጂናል የሆነ ማቴሪያል ገዝተን ዋጋውን ውድነቱ እንደማንመለከተው የስዊዝ ትሬንም የሚሰጠው ፋሲሊቲ አክሰስ በእውነት ለመናገር በጣም ጥሩ ነው ብዬ ስለማምን የስዊዝ ትሬን ኢዝ ቬሪ ናይስ ኤንድ luxurious and it's very fast. So I advise you guys that take the Swiss train instead of taxi. Taxi is so expensive. ሆነ ለመናገር እዚህ ሀገር መጣችሁ መቼም ታክሲ እንዳታስቡ፣ በጣም ውድ ነው። የዚህ ሀገር ታክስ በጣም ውድ ነው። እና እንግዲህ አሁን ጉዟችን እያደረግን ነው። በዚህ ውስጥ እንግዲህ የምናወራችሁ ይኖረናል ስለዛ ኤርፖርት፣ ስለ እያንዳንዷ ነገር ከመጀመሪያው መነሻ ጀምሮ ያለው እያየ ነው። እንግዲህ አሁን ጉዟችን ቀጥለናል። እስከዛ ቆይ እንግዲህ አሁን እንደምንመለከተው የስዊዝ ኤርፖርት ነው ያለ ነው። አሁን ጉዟችን እንግዲህ በኤር ዊንግ ለማድረግ ወደ ፕራግ ነው የምንሄደው። እንግዲህ እያንዳንዷን ነገር ማየት እንዳለብን አምኜ ከዚህ ጀምሬ እየቀረጽኩት ነው። ያው እንግዲህ ስዊዝን ለማታውቋት የስዊዝ ኤርፖርት ይህን ይመስላል። ለምንመለከተው አሁን ያው ፓስ ያስፈልገኛል። ፓሴን አሳይና አልፋለሁ ማለት ነው። እዚህ ጋር እንግዲህ ወረፋ አለ እንደምንመለከተው። ያው እንግዲህ ሴኩሪቲ ቦርዲንግ ፓስ የሚባለውን የደህንነት ጉዳይ ሰዎች ድራግ ይዘው መሳሪያ ይዘው የተለያየ ነገር እንዳይገቡ የሚፈተሽበትን ቦታ ያው አልፈናል። ምንም አልያዝንም። እንግዲህ ዲዩቲ ፍሪ እንግዲህ የዚህ የስዊዝ አለ። ይሄ እንኳን ገዝቼ አላውቅም እውነት ለመናገር ሰዓቶች፣ ሽቶ፣ የተለያየ እንትኖች ማቴሪያሎች ለምሳሌ ከአንድ ሀገር ተነሳችሁ ወደ ሌላ ሀገር ለመሄድ ስታስቡ ጊፍት ስጦታ ካልገዛችሁ እንደዚህ ዲዩቲ ፍሪ ላይ አሪፍ ነው፣ ቅናሽ ነው ይላሉ። እኔ ግን ቱ ቢ ሆነስት ገዝቼ አላውቅም። እና ለምሳሌ ይሄ የፖሎ ቤት ነው። ፖሎ
እና ውድ ናቸው እውነት ለመናገር ላልገዛ ማየት ደስ እንደሚለኝ ታውቃላችሁ። ረዥም ጊዜን አንዳንዴ በጣም የሚገርመው ነገር ገብቼ ለክቼ ምናምን እወጣለሁ እና የገዛው ያክል እንደሚሰማኝ ነው ነግራችሁና እዚህ ጋር አሁን ልብሳችሁ በጣም ነው የሚያምረው እውነት ለመናገር አልዋሻችሁም። አልገዛም ጀስት ሉኪንግ አይኔ እናስክሬው ከዛ በኋላ እንወጣለን ማለት ነው። በጣም የሚያምረው ቤታቸው ውድ ነው ግን ፖሎ ነው ምክንያቱም ትንሽ ሰዓት ስላለኝ ፕሮፊት እናድርግ። በዚህ ቪዲዮ እንግዲህ ኤሮ ዊንግን ነው ቅናሽ ዋጋ ነው። እኔ ኢዚ ጀትን ነበር የማውቀው ግን የቅርብ ቀን ፕሌን ነው። እንዲያውም እንደሚሉት ለቢዝነስ ክላስ የተዘጋጀ ነው እና እንግዲህ ወደ ንግድ ገብቷል እና አሁን የአየር ሰዓት ይዞ ይበራል። ብዙ ታዋቂ አይደለም። በዛ ምክንያት እንግዲህ ዋጋውን ትንሽ አድርጎ ይሄዳል ማለት ነው። አሁን ሽቶ ቤት ገብተን ቦንጆur ça va très bien merci. Vous venez d'où? Éthiopie? Oui. Ok. Bon, moi je suis marocain. Je travaille à Genève. Ça fait un an. On a la même. Qu'est-ce que vous faites par ici en Suisse, à Genève? Moi j'habite ici en Suisse. Okay. Je vais aller voyager à Prague. Ok, vous allez à Prague? Ouais. Je suis allé une fois à Prague. Ça a été? C'était très bien. J'ai fait un ami à moi qui s'est marié, on a fait son enterrement de vie de garçon là-bas. Ouais. Vous allez voir, il y a beaucoup d'enterrements de vie de garçon à Prague. C'est vrai? Ouais, je vous promets, il y a beaucoup de groupes, des Anglais, des Français. Ouais. Mais je pense que là-bas, il fait froid. Il fait très froid. Ouais. Il fait très froid, il pleut quasiment tout le temps. Ça va pas aller avec ça. Non, vous allez avoir un peu froid. Vous êtes éthiopien? Oui. Café traditionnel. Café traditionnel et puis on mange aussi. Un des meilleurs que j'ai bu. Ouais, bien épicé. On me l'a préparé dans la djebana. Ouais, djebana. Ah oui, je connais mon frère. Je connais, je suis éthiopien. Non, je suis marocain. Non mais c'est mon fils, il ressemble à toi. Ah ouais? Je te jure, il a les cheveux comme ça. D'accord. Ah bah, tu passeras. Il s'appelle comment? Il s'appelle Zemikael. Machallah. Voilà, moi c'est Adam. Et toi? Adam. Et moi je suis Aaron. Aaron? Haroun. Ah ouais. Bah c'est un plaisir. Amuse-toi bien. Là je vends des cigarettes. Je suis tabaco consultant. Je donne des conseils pour les cigarettes, etc. Je fume pas. Sinon ça allait, c'est pas. Très bien. Ouais. Très bien. Voilà. Si tu veux, il y a un peu des chocolats tout à l'heure. Si tu vas vers Lint, j'ai une amie qui fait déguster des chocolats Lint. Ouais. Si jamais tu veux des chocolats pour l'avion. Je disais, en fait, c'est duty free ici. C'est moins cher, tu crois? Oui, non. Oui, non. Normalement, c'est censé être moins cher. D'accord? Ouais. Après, des fois, j'ai des clients tout à l'heure, parce que je suis quelqu'un d'honnête, tout à l'heure, j'ai une cliente qui m'a dit ça, je le trouve un petit peu moins cher à la COP. Mais normalement, tout est censé être moins cher normalement que normalement, ouais. Parce que des fois, ça peut arriver sur certaines pièces. Ouais. Si par exemple, au magasin, ils font une offre, moins 30%, bah, vous allez me dire à la COP, il était moins cher, mais c'est parce qu'ils ont fait une offre une fois dans l'année. C'est ça. Normalement, c'est moins cher tout le temps ici. Ok? Ok, merci. Ça marche. Adam. Enchanté. Enchanté aussi. Merci, ciao. እንግዲህ አዳሚ ሞሮኮዊ ነው። ያው ሞሮኮዎች በጣም መስላቸዋለሁ። እዚህ አጋጣሚ ቱኒዚ ሞሮኮ ምናምን ሲያገኙ ያባሐስ በላኸጣ ምናምን ይሉኛል። እኔ ማላኸጣ አሽራ እንዴት ነው ወሰላም አለይኩም ምናምን ስላቸው አወላ እንታ ወይም ምናምን ፍሬንድ ነው ምናምን እላቸዋለሁ። ቦንጆur ለምታዩት ነው በደንብ እያያችሁ እናንተም የብሎገሮች እናንተ ብዬ እኮ ነው የምቀርጸው እና ምን አወራ በፍሬንች ካላችሁኝ እሱ ይተረጎማል። ገብቷችኋል? እሱ ያለኝ እኔ ሞሮኮዊ ነኝ የእናንተን ሀገር ኮፊ ጠጥቼ በእውነት እንደዚህ በጣም እንደዚህ በጣም ጣፍጧል ልነግራችሁ አልችልም ምናምን እያለ ስለኛ ኢትዮጵያን ኮፊ በጣም እያስተዋወቀ ነበርና በጣም ደስ ይላል እና ይቀጥላል። አንዴ ኤርዌይ ሰልፍ ነው በጣም ብዙ ሰልፍ አለ። ምክንያቱም ጨረሻዋል። ኦኬ ክራውድድ ነው ለመናገር
ነች እቺን ነው የሚይዛት ያው እዛ በሚቀጥለው ያለው ደግሞ አብረን እናያለን። አሁን ፕሌናችን ልንይዝ ነው እንግዲህ መግቢያ ጌት ፖርት ጌት በር ማለት ነው። በዚህ በኩል ነው የተወሰነ ሰልፍ አለ። የስ ስለዚህ በመነሻ ቪዲዮ ላይ እንዳልኩት የዚህ ቪዲዮ የዚህ ኤሮዊንግ አኮምፓኒው ሉፍታንዛ ነው። ሶ ያው ደስም ኤርዌይ ሲስተም ላይክ ኢዚ ጄት ነው እና እንግዲህ የመጀመሪያ ጊዜ ነው ይህንን ፕሌን የምጠቀመው። ሬት እናደርገዋለን። እስካሁን ጥሩ ነው ያለ ነው። ከ10 10 መስጠት እንችላለን። ምንም ዴፍ ወይም ችግር ወይም ደግሞ ይሄ ነው ብሎ የሚያስብል ነገር እስካሁን አላገኘሁበትም እና እየቀጠልን ነው። በአጠቃላይ አሁን ሰውም እየገባ ነው። ያው እኔም መጨረሻ ላይ ሳይሆን አካባቢ ነው ያለሁት። ወደ መሀል አካባቢ መሆን ይመስለኛል። 18 ቁጥር ኢ ነው ያዝኩት። ወንበሩ ሁሉ ይሞከራል። እዚህ ጋር ፓይሎቶች እየተዘጋጁ ነው። ያስ ጥሩ ጊዜ ይኖረናል ማለት ነው። እንግዲህ እንደምታዩት የኤሮ ዊንግን የኤር ይዘን አሁን ወንበራቸውን ቴስት እያደረግን ነው። ያው ወንበሩ በጣም ኮምፎርት ነው ለመናገር እንደፈራሁት አይደለም። ነገር ግን ያው ፍራቻው እንዳለ ቢሆንም ያው መቼም እግዚአብሔር ይጠብቀን። እንግዲህ እግዚአብሔር በሰላም ያደርሰን ብለን መንገዱን ጀምረነዋል ማለት ነው። በዚህ አጋጣሚ እኔ መሀል ነው ያለሁት። መሀል ላይ መቀመጥ እንዴት እንደማልወድ ነው የምነግራችሁ። ሳንድዊች አድርገውኛል ማለት ነው። ቢሆንም እንግዲህ እናያለን። ሻያዘን እንግዲህ ያለውን ነገር እነግራቸዋለን። እንግዲህ አሁን የፕራግ ኤርፖርት ደርሰናል። ፕራግችን ትመስላለች እንደምታዩት። ከረሜላ ሰጠውኝ። የፕራግ ኤርላይንስ ማለት ነው። አሁን እዚህ እንሄዳለን። እዚህ ይመስላል እንደምናየው። አሁን ያው ብራቸው ቼክ ይባላል እና እስካሁን ያው መውጫው ጌት ይሄ ነው። እሱ ግን ቼክ አደርጋለሁ ነገሮች መጀመሪያ ይሄ ይመስላል። I think to be exit I think I keep moving ይመስለኛል። ቼክ እና ያው ቼክ ደግሞ ያው የሚታወቀው በደንብ ቼኮች በመቀጥ ይታወቃሉ እና ሴትዮዋ እየጨለጠች ነው። ስትገቡም ስትወጡ ጨልጡ እንደ ማለት ማስታወቂያ አይመስላችሁም? እዚህ ጋር እና የሀገር ፓስፖርት ምናምን ለሚያስፈልገው እዛ ጋር እናያለን። እስካሁን ማለት ነው እያየን ያለ ነው እና እስካሁን የዊንግን ያያናቸው ነገሮች ሁሉ በጣም አሪፎች ናቸው ማለት ነው። ቀጣዩን ደግሞ እናያለን። እንግዲህ እንደምታውቁት አሁን ያለሁት ቼክ ሪፐብሊክ ኦር ፕራግ የሚለው ገብተናል። በጣም የሚገርማቸው ነገር ማለት ነው እና የኤሮዊንግን በደንብ እውነት ለመናገር በጣም እጅግ ወድጄዋለሁ። ሽንት ቤቱ ገብቼ አይቻለሁ። ክፍያም የለም። እንደ የትኛውም ትናንሽ ካምፓኒ ኤርላይን መብላት መጠጣት ከፈለጋችሁ በሚገርማችሁ ዕለት ቻርጅ ያደርጓችኋል። ያ የታወቀ ነው። በተለየ መልኩ አይደለም። ስለዚህ
በጣም የሚገርመው ነገር ግን እነዚህን የክሮዎችን አግኝቻቸው ነበር እና ክሮዎችን አነጋገርኳቸውና ኤርዊንግ እንደዚህ አይነት ነገር አለው እውነት ነው ወይ ምናምን ስጠይቃቸው በጣም ሳቁና 5 ብር ስጠንና ትሸናለህ አሉ። ሽንት ቤት ትገፋለህ ካልሆነ ምናምን ብሎ ትንሽ አወራን ሳቅ ማለት ነው። እና ወንድና ሴት ነበሩ። በጣም ተችዶ ነው እኔ ፕሬዘንት ላደርግ አስቤያለሁ እና ምን ይመስላችኋል ብያልኳቸው ነበርና ልጅቷ እንደዚህ ጻፈችልኝ ማለት ነው በግልባቸው። የካምፓኒው ኔም ነው ምንድን ነው ያለችኝ? ታንክ ዩ ፎር ዩ ፍላይንግ ዊዝ አስ ክሩ I think the EW 4231-512. Enjoy your stay in Prague, and she wish my best to be in Prague and touch me a lot. በእውነት ለመናገር በጣም ነው ደስ ያለኝ። ይህንን ጊፍት ሰጠች። በዛውም ደግሞ ልጆች ካሉ ለልጆች መሳያ ምናምን ብላ ለማስታወሻ የሚሆን ሰጣኛለች ማለት ነው። ቫይቡ እስካሁን በጣም ጥሩ ነው። ከ1 እስከ 10 በእውነት ለመናገር የዚህን ፕሌን ወድጄዋለሁ፣ ተጠቀሙበት። ከ1 እስከ 10 እውነት እኔ 10 ሰጥቼዋለሁ። ምክንያቱም ከኢዚ ጀት ምንም የሚለየው የለም። ከራያን ኤር ኦር ከሌሎች ካምፓኒ ኤርላይንስ ኢትስ ዘ ቤስት ሴም ቲንግ ማለት ነው። ሌላው እዚህ ስትመጡ መጠንቀቅ ያለባችሁ ነገር ምንድን ነው? የዚህ ሀገር ብር ያው መቀየር ያስፈልጋል። ያው ብራቸው ክሮን ይባላል። አሁን 1000 ነው፣ ብዙ ይመስላል አይደለ? ኦልሞስት 100 ኤውሮ ቀይሬ ነበረ ቅድም ማለት ነው። እና የቀየርኩት ብር ሴትዮ የሰጠችኝ የዚሁ ኤርፖርት ላይ 4058 ብር ሰጠችኝ ማለት ነው። ኖርማሊ ግን በኢንተርኔት ቼክ ሳደርግ ምንድነው 4500 ገዳማ ነው የሚተረጎመው ማለት የሚቀየሩ የነበረው። እና እዚህ ኤርፖርት ሌቦች አለ። አይገርማችሁም? መንግስትም ያውቃል፣ ነገር ግን ዝም ብሎ ይተዋቸዋል ማለት ነው። እና በዚህ ምክንያት ሁላችሁንም አድቫይዝ ማድረጋችሁ ከዚህ ከወጣችሁ በኋላ ወይ ደግሞ በካርዳችሁ ብቻ ነው መጠቀም የሚኖርባችሁ ማለት ነው። እና እስካሁን እያየናቸው እንግዲህ እንደዚህ ነው። አሁን ወደ ሴንተር ለመሄድ ያው ብዙ አይነት ኦፕሽኖች አሉ። ባስ አለ፣ ትራም አለ፣ ወይም ደግሞ ታክሲ ከፈለጋችሁ ወይም ደግሞ ኡበር ወይም ቦልት የሚባል ሲስተም አለ። እነዚህ ሁሉ ኮስት ያደርጋቸዋል። ባስ ግን ኢዚ ወስ ወይ ከዛው ወደምትፈልጉበት ቦታ ያደርሳቸዋል። እኔ አሁን ባስ ነው የሚይዘው። ወደ 2 ኤውሮ ምናምን ነገር የሚሆን ከፍዬ ወደዛ ሄዳለሁ። እንግዲህ በጉዟችን መካከልም ደግሞ እንደዚሁ እናወራለን ማለት ነው። You can buy the 30 minutes ticket, 90 minutes ticket, 24 hours and 3-day tickets. That's all. And you at the first you validate it, and after it is for whole public transport form, buses, trains. Where do I validate it? Here? No, here is only the ticket, and you validate it in the yellow box. Can you touch for me the 72 hours? Yes. Okay. Oh, but here. And I would like to delete this because here is 4 times this one. Yeah, here. Yeah, so this ticket is 330 crowns, so you can to pay it in cash, okay? yes, I just already changed. So Then how they take it the money? From here? No. yeah, probably here. This is not the receipt. እንግዲህ ቲኬቴን ገዝቻለሁ ማለት ነው። ቲኬታችሁን ከገዛችሁ በኋላ ማድረግ ያለባችሁ ነገር ምንድን ነው? ቫሊድ ማደረግ አለበት። ቫሊድ ካልተደረገ አሁን የገዛሁት የ330 ክሮን ለ3 ቀን የሚያገለግል ነው። እንግዲህ 3 ቀን እጠቀምበታለሁ። ነገር ግን እዚህ ጋር ቫሊድ መሆን አለበት ማለት ነው። I think valid. I don't know which way I have to valid. I just wanna be. They say which one is which validation? Tengo que marcar aquí ticket. No. Which way? This way or this way to mark? This way? This way. This way? Yeah. Okay, thank you so much. I just okay. Now it's valid, right? Okay. እንግዲህ ባስ እዚህ ነው የምንጠብቀው። 191 ነው እኔ የምጠብቃት። እዚህ ጋር ዲስፖዝ አይደለችም። ባስ ሹፌር በጣም ተናዷል። ምክንያቱም ሰውየው መንገድ ላይ ገብቶበት ማለት ነው ክላክስ አደረገለት ማለት ነው። እና
በጣም ነው የሚበርደው። በዚህ አጋጣሚ ዌል ሶ እንግዲህ ባሳችን ይዘን ሄደን እንሄዳለን። አሁን እንግዲህ ፕራግ ነው ያለ ነው። ባስ እየጠበቅኩ ነው ማለት ነው። ባስ ፐብሊክ ትራንስፖርቴሽን ለመጠቀም ማለት ነው። ብርዱ ይበርዳል፣ አይገልጸውም። እውነት ለመናገር በጣም ነው የሚበርደው። ግን ያው ለዛ ተመጣጣኝ የሚሆን ብርድ ልብስ ነው። ትንሿን ብርድ ልብስ አጣጥፌ ማለት ነው። ያው በዚህ ጋር እንግዲህ እንደምታዩት ሰው ሁሉ ይጠብቃል። ትላልቅ ልብስን የለበሱት። በእርግጥ ግን ይሄን በደንብ እንደሚሞቅ ተስፋ አደርጋለሁ። በዛ ምክንያት እየሄድን ነው። አሁን ጨልሟል። ከዚህ በኋላ እንግዲህ ወደ ቦታዬ ነው የምሄደው። ይሄ የእኔ ፈርስት ታይም ነው በጣም እውነት ለመናገር ያው ሃርድ ነው፣ ግን እንግዲህ እናያለን ማለት ነው። እንግዲህ አሁን ደግሞ የት እንዳለን ታውቃላችሁ። በጣም የሚበርደው የዚህን ሀገር ባስ ልጠቀም ነው። አሁን እሱኛዋን ባስ ይዤ ወደ ያስኩት ማረፊያ እሄዳለሁ ማለት ነው። ቅድም በመግቢያው ላይ እንደተናገርኩት እዚህ ሀገር ስትገዙ ለምሳሌ ያክል ለአንድ ሳምንት የሚሆን ማልታም እንደዛ አድርጌያለሁ ይቀንሳል እና እንደዛ መግዛት ይቻላል። ደስ የሚለው እዚሁም ገብታችሁ ላለመቀጣት ከፈለጋችሁ እዚሁ መግዛት እራሱ ትችላላችሁ፣ ትኬት ካልያዛችሁ ማለት ነው። ግን ትኬት ቀጮ ከመጣ በኋላ ግን የሆነ ላለው ወደዛ ላለው ምናምን ብትሉ አያዋጣም እና በዚህ አጋጣሚ ለማሳሰብ እወዳለሁ። ቀጥል እስኪ አሁን እስቲ እንግዲህ ሩማችንን እንያት። ሰላም ለዚህ ቤት። ኦኬ ሆስቴል ነገር ነው እንዴ? ኦኬ ይህን ይመስላል። ገና እየገባን ነው። ኦኬ ሆስቴል ነው እንግዲህ እይታው ይህን ይመስላል። ናሮ ነው። ኩይዝንም አለው እዚህ ኩክ ማድረግ ይቻላል። ኦልራይት and is there any light here or what? and እዚህ ለመታጠብ ምናምን ይቻላል። መብራት የለም አለ መብራት ተናል ግን ላይቱ እንዴት ነው? ይገርማል። አርሟር የለውም። አይገርማችሁም? ልብስ ማስቀመጫ የለውም። ከኔ ማጅንት እኔ ነኝ ወይስ እዚህ ጋር ነው ማስቀመጥ የሚቻለው? ኦልራይት እንግዲህ ይህን ይመስላል።